ሩቲና ልዑልዬ በአዲስ ነገር ብቅ አሉ። ዛሬ ደግሞ እንግዲህ ልዑልዬ እንደዚህ አምሮበት የፖሊስ ልብስ አልብሳው እንግዲህ ልጇን እንደዚህ አሳምራ ይዛ መታለች ማለት ነው። ያ ልዑልዬ በዚህ ሰሞን በጣም ደብሮታል፣ እየተቆጣ ነው። ድምፁ ነው እንጂ ያልተሰማው በደንብ አድርጎ እየተቆጣ ይገኛል። ምክንያቱም ሩትዬ እሱ ጡቱን ጠብቶ ሳያጠግብ በቃኝ እናቴ ሳይላት ነው አርግዣለሁ ብላ እንግዲህ አብርሃምን ወደ ቤቱ ለመመለስ እየሞከረች ያለው ማለት ነው። እና ልዑልዬ ደግሞ በዚህ ነገር ደስተኛ አይደለም። በቃ አላውጣውም አልተናገረውም እንጂ እየሰማ ቪዲዮ ሲሰሩ እያየ ማለፍ አልቻለም። እና እንግዲህ እኔ እናቴ እንደዚህ እያረግሽኝ እኔ ከአንቺ ጋር ከዚህ በኋላ መኖር አልፈልግም በማለት እንግዲህ ከሀገር ለመውጣት ሀሳቡን እንትን እያለ ነው እና ያሳካልላሉ ልዑልዬ የኔ አባት ማለት ነው። ምክንያቱም ሩትዬ ትክክል አላደረገችም። አንተ መች ጠገብክ? ጡት እኮ ልጅ ቢያንስ እስከ 2 ዓመት ድረስ ጡት መጥባት አለበት፣ የእናት ጡት ማግኘት አለበት። ስለዚህ ሩትዬ ደግሞ ሁለተኛ ልጅ ከመጣ እንግዲህ ልዑልዬ ጡት ያቆማል ማለት ነው በሌላ መንገድ። እና በዚህ ነገር ደስተኛ አይደለም እሱ እና የእሱንም ጨዋታ እባካችሁ ስሙለት አብርሽና ሩታ። እናንተ ስሜት ብቻ እንትን አትበሉ እንዴ፣ የልጁንም ስሜት ጠብቁለት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ተረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ልዑሌና ሩትዬ ዛሬ ደግሞ እንደዚህ አምሮባቸው ፈዋዝነት ብለው እንግዲህ ሩትዬም ትምህርቷን እንዳቆመች እናስታውሳለን። ትምህርቷን የጀመረች ይመስለኛል። እንግዲህ አለባበሳዋን አይታችሁ መረዳት ትችላላችሁ። ልዑልዬም ደግሞ በተለየ ሁኔታ እንደዚህ ለብሶ ፏፍሽ ብሎ አንድ ላይ ከልጇ ጋር መታለች ማለት ነው። አብርሃምን ቢኖርበት ደግሞ የበለጠ የደመቀ ይሁን ነበረ። ግን አብርሃም ደግሞ ያው ወይኔ ከውሽሚት ዋጋ ነውና ጊዜ ሊያገኝ አልቻለም። ለነሱ ጊዜ አጣጣቃላችሁ። ምክንያቱም ውሽሚቷ እንዳይደብራት ማለት ነው። እዚህ ከሆነ እሷ ይደብራታል፣ ብቸኝነት ይሰማታል ምናምን። ለዛ አስቦ ነው ያልመጣው እንጂ በሌላ መንገድ አይደለም። እሺ ውዶችዬ